ሌላ ጉዳይ ነው። ለዛም ነው እኔ አልስማማ። ሀገር ያፈርሳል። እምነት ከተመጣ ሀገር ይፈርሳል እመነኝ። ምክንያቱም ሙስሊም ሀገሬ ብሎ የሚያስበው መስጊዱ ጀነት ያስገባኛል ብሎ የሚያስበው ቤቱ አይደለም፣ ሙስሊም መስጊዱ ነው። ለክርስቲያኖች ለሌሎችም ደግሞ ቤተክርስቲያናቸው። ስለዚህ ያንን አፍርሰ ምንም አይነት ህንፃ ልትገነባለታቸው ኤክስኪውዝ አትስጥ። አሁን ነው ሸገር አይዲያ ይዞ የመጡት የሚባል የለም። በሚፈልጉት መንገድ እናመጣለን ብለው የሌለ ዲስኩር እየደሰቆሩ የሚያመጡት ነገር ነው። ይሄ ደግሞ ጥቅም የለም። ማንንም ማታለያ ሊሆን አይችልም። ገባ? የኦሮሞ ልጆች ክልላቸው የት ድረስ እንደሆነ ያውቁታል። ለኦሮሞ ልጅ አትነግረው። ለኦሮሞን ማታለል አይቻልም። በዚህ ግን እምነቱን እያጠፋበት አይደለም፣ ክብሩን እየወሰድክበት አይደለም። ስለዚህ ያ ነገር መስተካከል አለበት ብዬ አስባለሁ። አንድ ነገር ልጨምርና ሌሎች ይገባሉ። አንድ ነገር ብቻ ልጨምር እንግባና አንድ ነገር ብቻ ልጨምር። እሺ አንድ ነገር ጨምርና ወደ እህታችን እንሄዳለን። እሺ ምናልባት አሁን ባለው ተጨባጭ ያው ለጦርነት አዲስ አይደለም መንግስት በተለያዩ የሀገራችን ክፍል ከለውጡ ጀምሮ በሶማሌም በሰሜኑም በወለጋም የተለያዩ ጦርነቶችን አካሂዷል። ያንን በድል ተወጥቶት ሊሆን ይችላል። የሃይማኖት ጉዳይ በመሳሪያ የሚፈታ ጉዳይ አይደለም። ትክክል። መሳሪያ የሆነ ጥላት ያደረከው አካል ሲኖር ነው። ህዝብን ግማሽ ህዝብን ፈርጀህ ዛሬ 2-3 ሰው በመግደል አስቆማለሁ ማለት በጣም ስተት ነው። ሲጀመር እምነት የሚያስፈልገው ከሞት በኋላ ላለ ህይወትም ስለሆነ ማለት ነው። ትክክል። ከሞት በኋላ ላለው ህይወት የሚጓጓን ሰው በመሳሪያ አላማውን እንደምታሳካለት እንጂ ከአላማው አይደለም የምታደናቅፈው። እንደዛ አይነት እብደት ቆም ተብሎ ታስቦበት ለጋራ በሚጠቅም ነገር ላይ ሶሻል ቤዝ ሲናድ ማየት በጣም ከባድ ነውና እቺ መልእክት ለማስተላለፍ ነው። ከበርልኝ በጣም ነው የማመሰግነው። እስቲ ወደ እህታችን እንቱ የምትዩ ምንድነው በዚህ ሐሳብ ላይ አጠር አድርገሽ ብትነግሪኝ ደስ ይለናል። እና ወደ ናሲሮ መጣለሁ። ከዛ ይብሮ ተከተላል። እሺ ሰላም አለይኩም። ሰላም በያለውላችሁ ነው። ወአለይኩም ሰላም። በጣም ስሜታዊ ስለሆንኩኝ ትርፍ ነገሮችን ላለመናገር ሞክራለሁ። ወንድማችን አዱኛ በቻልሽው መጠን አደራ በቻልሽው መጠን ስሜትሽን ተናገር። በጣም ኃይለኛ ቃላቶችን ስለማወጣን ኢንሻአላህ በዚህ አጋጣሚ ዮኒ ማኛ እጅግ በጣም እናመሰግናለን። ይሄ ቀላል ነገር አይደለም። በተቻለ መጠን ሚዲያን ፔጅን ለእንደዚህ ለኛ ድምጽ ሆነ በመጠቀም እጅግ በጣም እናመሰግናለን። አላህ ውለታውን ይክፈልልን ነው ማለት የምፈልገው። ሌላው ነገር ያው እዚህ ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ነው ሶሻል ሚዲያ በተፈጥ ማለት በተለይ በአሁኑ ሰዓት ማለት ነው። እና ይሄ ለአንድ ሳምንት ተንጫጭተን ወይ ደግሞ ጸጥ የምንልበት ሳይሆን አሁን ዛሬ እንኳን ራሱ ምናልባትም ወንድማችን አዱኛ ሁሉንም መረጃውን ታውቃላችሁ ለ14 ቀናቶች ተብሎ የታሰሩ ወንድሞች አሉ። ለ14 ቀን የተባለው ምን አጥፍተው ነው? መስጊዳችንን አታፍርሱ በማለታቸው ብቻ ታስረዋል። ምንም ሳያጠፉ ምንም ሳያደርጉ ማለት ነው። ስለዚህ ይሄ ነገር እስከመቼ ነው? 14 ቀን ሲደርስ ደግሞ ሌላ ቀጠሮ ደግሞ ያመጣሉ። ስለዚህ ድምጽ እየሆኑ ያሉትን እንኳን አፋቸውን እያስያዙ እያሰሩ ነው ያሉትኝና ይሄ ነገር እስከመቼ ወዴት ነው የሚሄደው የሚለውን ነገር በዛ ላይ አሁን መስጊዱ መፍረሱ ራሱ እየቆመ አይደለም። ሌላው ነገር ይሄ ሰበብ አለ፣ ይሄ ወጥ ነው ምናምን እያሉ የሚያመጡት ነገር ይሄ ተራ ውሸት ነው። በመሰረቱ ከ5 ዓመትም 6 ዓመት እስከ 11 ዓመት የኖረ መስጂድ አለ እያፈረሱት ያሉት ማለት ነው። ስለዚህ እንዴት ነው ይሄ ነገር እስከመቼ ነው የሚቀጥለው? ይሄ ነገር በወሬ ብቻ ነው ወይ የሚሄደው? እጃችንን ወደ መጅልስ የምንጠቁም የራሱ የሆነ መግለጫ እያወጣ ነው ያለው። ምንም ማለት እሱ የራሱ የሆነ ማድረግ ያለበትን ነገር ያደርጋል። ነገር ግን እኛ ለራሳችን እኛ ለነፍሳችን ማድረግ ያለብንን ነገር እስከ ጥግ ክርስቲያን ወገኖቻችን እንኳን ይሄው ምን ያህል ድምጽ እየሆኑ ነው ያሉት። ከነሱ አንፃር እኛ ምን እያደረግን ያለ ነው? እና በተለይ እየታሰሩ ያሉትን ደግሞ እንዲፈቱ መንግስት ምን ለማድረግ ነው? ሙስሊም ማህበረሰብን ምን ለማድረግ ፈልጎ ነው? ይሄንን ነገር
ጫና እንድትፈጥሩልን በተለይ ትላልቅ ፔጅ ያላችሁ እንዳልኳችሁ ሶሻል ሚዲያ እጅግ በጣም የዘመኑ ተጽዕኖ ፈጣሪ ነው እና እባካችሁ አሁንም ቢሆን ዝም እንዳትሉ ወይም ደግሞ አንድ ቀን ላይ በገብታችሁ ስለተንጫጫን ወይም ደግሞ አንድ ቪዲዮ ስለለቀቀን ብቻ የሚቆም ነገር አይደለም። እባካችሁ እኔ አሁን ኢትዮጵያ በመግባቴ በጣም እቆጫለሁ። በጣም እንደዚህ ሳምንት ኢትዮጵያ በመግባቴ የተናደድኩት የነደመኝ ነገር የለም። አንደኛ ቪዲዮዬ በጣም ቫልዩ እያገኘ አይደለም፣ እንደ ድሮ አይደለም እና ይሄ ነገር በጣም እና ደግሞ ኢትዮጵያዊነቴ እንዳስጠላኝ ያደረገኝ ይሄ ሳምንት ነው። እንደው ኢትዮጵያዊ ባልሆንኩኝ ያስባለኝ ማለት ነው። በእምነትሽ ሲመጣ ብዙ ነገር ይከፋሻል። ያለሽ ተስፋ እሱ ነው። ገባሽ? ተስፋ መውሰድ ነው። እምነት ማለት ተስፋ ነው። ተስፋ የሌላቸው ሰዎች፣ ስለ እምነት የማያውቁ ሰዎች፣ ቤተ ክርስቲያንን ወይም መስጊድን ረግጠው የማያውቁ ሰዎች ለሶሻል ሚዲያ ማጣፈጫ የሚጠቀሙበት አለ። ግን እምነትን የምታውቂው የኖረበት ሰው ነው የሚያውቀው። የኖረበት ያውቀዋል። አሁን ለምሳሌ ቢላልን ወይ ናሲራኑልን ወይም እዚህ ያላችሁን ወንድምና እህቶቼን ሙስሊሞችንም ሆነ በተዋህዶም በፕሮቴስታንትም ጣዕሙን የሚያውቀው ሄዶ የኖረበት የቀመሰው ብቻ ነው። ያልቀመሰው አውደልዳይ ምንም አይመስለው። መስጊድ ይፍረስ፣ ቤተ ክርስቲያን ይፍረስ፣ ምን ይፍረስ፣ ምንም አይመስላቸው። ስለዚህ ጣዕሙን ስለገባሽ ነው አሁን አንቺ በጣም የተማረርሽው፣ በጣም የከፋሽ፣ ኢትዮጵያዊነት የሚያደርስሽ ጣዕምሽን ስለወሰደብሽ። ገብቶሻል? አንድ ያለሽ ምንድን ነው ምድር ላይ አለን ብለን ልንኮፈስበት የሚያስችል ነገር ቢኖር የምናምነው እምነት ብቻ ነው። ምንም ሌላው ተርፍ ነው፣ ጥለነው ነው የምንሄደው። ያንን ነገር ሲነኩ ነው መከፋት የሚጀመረው፣ መጎዳት የሚጀመረው፣ ለምን ነኩኝ ብሎ የሚጠየቀው። ሙስሊሙ እዛ ሰፈር ያለው እዛ አካባቢ ያለው ህገወጥ ነው ብሎ ጠይቋል፣ አኩርፏል። ህገወጥ መስጊድ ነው ይነሳልኝ ብሏል አላለም። የሚሰራው ለህዝብ ነው የሚያናደው። ያ ነው የሚሰራው ነገር። አሁን እኔ የምጠይቀው እስቲ አንድ እዛ ቦታ ላይ ያለ ማህበረሰብ ይሄ ህገወጥ መስጊድ ነው የተሰራው ይነሳልኝ ብሎ ኮምፕሌን ያደረገ አንድ ሰው አምጣ። አንድ ሰው የለም። መንግስት ለህዝብ ሰርቪስ የምትሰጡ ናችሁ። ልስን ቱ ሚ አፍሪካ ስለሆንክ ልትንቀባረር ጉራ ልትነፋ ትችላለህ። እንደ መንግስት ምን መሰለህ ይሁን መስጊድን ብቻ ሳይሆን አሁን የደፈሩት ላስተላልፍንቱ አንዴ እሺ እንደ መንግስት የምነግራችሁ ምንድን ነው፣ መንግስት ማለት ለህዝብ ሰርቪስ የሚሰጥ ማለት ነው። ዳሴት ሌላ ነገር የላችሁ። ህዝቡ ደግሞ መስጊዴ ያዋጣኛል አለ። ሙስሊሙ የሚያስደስተኝ የሚያረካኝ መስጊዴ ነው አለ። ለምን ትወስድበታለህ? የሚያረካው ቤተ ክርስቲያን ከሆነ የሚያረካው መስጊድ ከሆነ ስንት ጭፈራ ቤት እያለ ለምንድን ነው መስጊድ የምታፈርሰው? አጀንዳ ስላለ ነው። ምን ቅድም ቢላል ብሎታል። ኤልጂቢቲኪው ገለመሌ የሚባል የወሮበሎች የውርጋጦች የቆሻሾችን አጀንዳ ኢትዮጵያ ለማምጣት ነው። ሌላ ታሪክ የላችሁ፣ ሌላ የለም። እስልምና የትም ሙስሊም ሀገር የማይቀበለው ነው። ይሄ አጀንዳ ያለው ክርስቲያን እንጂ ሙስሊም ሀገር የለም። አንድ ቦታ ኤልጂቲቢኪው ገለመሌ የምትለው ቆሻሽነት አንድም ሙስሊም ሀገር የለም። አንድ ያለው ሌላ ቦታ ነው። ስለዚህ ይሄንን ነገር ቆም ብላችሁ አስቡ። አይጠቅምም ለኢትዮጵያ ቤተ ክርስቲያንና መስጊድ ነው የሚጠቅመን እሱ ብቻ ነው። ስለዚህ እሱን አትንኩ። የህዝቡን ስሜት ልትረዱ አልቻላችሁም። ህዝብን አትፈትኑ፣ ትወድቃላችሁ። ጋራንቲየት በዚህ ቀጥሉ፣ ረጅም ጊዜ አትፈጁም። ህዝብን ማሸነፍ አይቻልም። ስለዚህ መንግስት እጃችሁን ከመስጊድም ከቤተ ክርስቲያን ላይ አንሱ ለማለት ነው። እንቱ አጠር አድርገሽ ሜሴጅሽን አስተላልፊና ወደ ሌሎች ጨርሻለሁ። በነገራችን ላይ መስጂድን ብቻ ሳይሆን የደፈሩት አንደኛ አላህ ነው እንትን ለማለት የፈለጉ ካላህ ጋር ነው ጸባቸው። ሁለተኛ እንዳልኩ መስጂድ ፈረሰ። ሶስተኛ በመስጂድ ውስጥ ሌላ ነገር የለውም። መስጂድ ውስጥ እኛ ቁርአን ብቻ ነው የአላህ ቃል ነው፣ እሱን ደፈሩ። ሶስተኛ ደግሞ አራተኛ ደግሞ ምእመናኑን ወይም ደግሞ አማኙን እኛን ነው የደፈሩት የገደሉት ማለት ነው። አንድ ነገር አይደለም ያጠፉት እዚህ ላይ ማለት ነው። ስለዚህ እኛ አሁን ጥያቄያችንም መስጂዶቻችንን እንዳፈረሱት አድርገው ማነው እንደነበረበት አድርገው እንዲገነቡልን፣ ይሄ ቦታ መልቀቁ ምናምን ብቻ ሳይሆን አንድ በአሁን ሰዓት ኑሮ በጣም ከባድ ነው ኢትዮጵያ ላይ።
ይህ መስጊድ ለመገነባት አንድ መንግስት አይደለም ወይም ተባብሮ ነው የገነባው። ሁሉም ምእመናን ባለው 5-10 አዋጥቶ ነው ያ መስጊድ የገነባው እና ባለበት እንዲያስቀምጡልን ይሄንን ብቻ ነው ጥያቄያችን የሚሆነው ማለት ነው። ስለዚህ ወንድማችን ዮኒ ማኛ እጅግ በጣም እናመሰግናለን። ወንድሜ ናስር በምትችሉት ቋንቋ አሁንም ቢሆን ወደ ኋላ እንዳትሉ እጅግ በጣም ማለት እኔ እንጃ ኮርችባችኋለሁ ወንድሞቼ። አይዞኝ እናቱ በርቱ። ማናችሁ ትቀድማላችሁ? አሁን አይዞኝ እንቱዬ አይዞኝ። ይሄ ነገር ናስር አላህ ይመልስላችሁ ባይ ነኝ። ናሲሮ ይቀጥል። እሺ ከላስ 2 ደቂቃ ብቻ ተናግሬ ተኛለሁ። እኛ ጋር ሰዓቱም ስለሄደ እዚህ ዱባይ ሰዓቱ ሄዷል። 2 ደቂቃ ልጠቀምና እኔ ሀሳቤን መጀመሪያ ላይ ስለተናገርኩ አሁን መፍትሄ የምለው ሀሳብ ነው የማስቀምጠው። አንደኛ ከዚህ በፊት ሁላችንም ስፔሻሊ ፖለቲካ ላይ የምንሳተፍ ሰዎች ሀገራችን ውስጥ የሚደረግ ነገር በጣም ግልባጭ ነው። ሁሌ በጣም ይቀያየራል። ለምሳሌ እኔ እዚህ ቤት ውስጥ ካሉ ከሁሉም በላይ በፖለቲካ አመለካከት ከሆነ ከጂጂግያ ጋር ነው የምንቀራረበው፣ በሀሳብ ማለት ነው። በፖለቲካ ሀሳብ ከዮኒ ማኛ ጋር ለረጅም ዓመት በፖለቲካ አስተሳሰብ እንለያይ ነበር። ዛሬ ግን ዞሮ መጥቶ ሃይማኖታችን ስነካ ለምን ያለ እሱ ነው ይሄ ብዬ በፖለቲካ አመለካከት ለረጅም ዓመት ከሷ ጋር ስንታገል የነበረ ሰው ደግሞ 15 ወይ 19 መስጊድ ሲጀመር አዲስ አበባ ውስጥ መኖሩ ራሱ ፌር አይደለም፣ መንግስት የለም ማለት ነው ብላ ስትናገር በጆሮዬ ነው የሰማሁት። ያ ማለት የኢትዮጵያ ፖለቲካ የሀገራችን ፖለቲካ ምን ያህል ቆሻሻ እንደሆነ ወዳጅና ጠላትን እንኳን እንዳትለይ የሚያደርግ። ስለዚህ እኔ እውነት ለመናገር ከሆነ ስፔሻሊ ህዝብ ከህዝብ ጋር የሚያጣላ ነገር በፖለቲካ የሚሆን በሃይማኖት የሚያጣላ ነገር ላይ ሁላችንም በተለይ ሶሻል ሚዲያ ላይ ተጽዕኖ መፍጠር የምንችል ሰዎች ብዙ ተከታዮች ያለን ሰዎች ብንቆጠብ ጥሩ ነው ባይ ነኝ። ምክንያቱም ለማይዘልቅ ፖለቲካ ለማይዘልቅ አይዲዮሎጂ አስተሳሰብ በየቀኑ የሰው ልጅ እየተቀያየረ የትኛው አመለካከት ይዘን ነው ህዝብን ከህዝብ የምናጋጨው? ስለዚህ ከቻለን ህዝብን ከህዝብ ብሔርን ከብሔር ሃይማኖትን ከሃይማኖት ከሚያጋጭ ነገር እንቆጠብ። ትላንትና የሰራነው ነገር ሁላችንም ትክክል አይደለም። አንዱ ያጠፋ አንዱ ያለማ አይደለም። ሁላችንም ስናጠፋ ነበር። የራሳችንን አመለካከት ብቻ ይዘን የኔ ካልሆነ ስንል ነበር። የራሳችን ሃይማኖት ብቻ ይዘን የኔ ነው እንደዚህ ካልሆነ የኔ ነው የሚበልጠው የሚል ፉክክር ውስጥም ገብተን ነበር በሆነ ሰዓት ላይ ማለት ነው። ስለዚህ አሁን ዛሬ ማድረግ ያለብን ነገር ቆም ብለን ሁላችንም ራሳችንን ማየት አለብን። አንድ ሁለተኛ ሙስሊሞች ውስጥ በስመ ሙስሊም ያሉ ሙስሊም ነኝ የሚሉ ሙናፊቆች ትላንትና በነቢያችን ሰለላሁ ዐለይሂ ወሰለም ዘመንም እነ አብደላህ ኢብኑ ሰሉል አይነቶች በመልካም ቀን ካንተ ጋር የሚኖሩ በክፉ ቀን ደግሞ ቀን ጠብቀው የሚለዩ ሙናፊቆች አሉ። ዛሬም ትላንትና ከመንግስት ጋር በፖለቲካ ሲቃረኑ የነበሩ ሰዎች ዛሬ እስልምናን አሳልፎ ሰጥቶ የሙስሊምን ጥቅም አሳልፎ ሰጥቶ ከመንግስት ጋር ታርቆ ክሳራውን በዛ ለማካከስ የሚፈልጉ ሰዎች አሉ። እኛ ግን ዲናችን አሳልፈን ለመንግስት ክሳራ ትላንትና በፖለቲካ ተቃውመናል። ዛሬ ደግሞ እስልምናን ክድን እናስደስታለን። ታብታብ እያደረጋችሁ ቤተሰብ አይገባንም። ከእንደዛ አይነት ሰዎች ጋርም አንቆም። ምክንያቱም መንግስትም በፖለቲካ ካስቀየም ነው በላይ በዲናችን ከመጣ ደግሞ እስከ ህይወት እንከፍለዋለን፣ ህይወታችን እንሰጣለን። እኔ ወላሂ ላሳጥሩና እኔ ትላንትና ግባና ታጠቅ ለፖለቲካ ብሉኝ አበደን ገብቼ አልታጠቅም። ከታገልኩም በገንዘቤና በድምፄ ነው እንጂ የምታገለው ሀገር ቤት ገብቼ ጠመንጃ የምታጠቅበት ምክንያት የለም። አላደርገም። አሳስረኝ አይደለም ያ ነገር
ዛሬ ግን ለዲኔ ከሆነ ወላሂ አልዓዚም ልጄን ባለቤቴን ንብረቴን ነው የሚያደርገው ለመሞት ማለት ነው። ምክንያቱም እድል ነው ያ ነገር የትኛው ሙስሊም እንደሚያደርጉት ስፔሻሊ ዲናቸውን የሚወዱ ሰዎች እንደሚያደርጉት እመኑ። ሀሳቤን ለማገባደድ ወንድሞች ከጥላቻ ትላንትና ምንም አላተረፍነው፣ ነገም የምናተርፈው ነገር የለም። የወደድንን እንውደድ፣ ያከበረንን እናክብር። ክፉ ሰዎች የሆኑ ክፉ ሰዎች ደግሞ ቀን ጠብቆ ጭንብላቸውን ገልጸው ይወጣሉ። ከወጡ በኋላ ግን አቅብለን እንትፋው። አንዴ ከማህበረሰቡ ልብ ውስጥ ከወጡ በኋላ ነገ ቢያሽቃብጡም ምንም ቢያደርጉም ወደ ማህበረሰቡ እንዳንመልሳቸው። ትላንትና ይህንን ነገር ስታደርግ ነበር ብለን ከየትኛውም ሃይማኖት ውስጥ ነጥለን እናውጣቸው ለማለት እፈልጋለሁ። ድሉ ስለተሰጠኝ በጣም አመሰግናለሁ። ይሁን ቀጥል። አመሰግናለሁ። ክበሩልኝ። አሁንም የምንለው ይሄን ነው። ለማናችሁም ሙስሊም ሲያለቅስ ቁጭ ብለህ የምታይ በእውነት ነው የምልህ፣ ኦርቶዶክስ ሲያለቅስ፣ ሙስሊም ፕሮቴስታንት ሲያለቅስ ቁጭ ብለህ የምታይ ሙዚቃ የከፈቱ ሰዎችም አይቻለሁ። ትላንት ነው የሙስሊም ወንድሞቻችን በእምነታቸው የተገደሉት በተፈጠረ ችግር አንዋር መስጊድ ጋር 2-3 የሚሆኑ ወንድሞቻችንን አጥተናል። ቢያንስ ያለ ሙዚቃ ከፍቶ እንደ ጀብድ ጂጂን አይቻታለሁ። ፈጣሪ ምስክሬ፣ በግሌ አይደለም፣ በግሌ እኔ 10 ዓመት ማቃት ናት። ግን ምን አስደስቶሽ ነው? በምን ሂሳብ ተደስተሽ ነው? ቢያንስ ሞተዋል እነዚህ ሰዎች። በምን ተደስተሽ ነው ጉራ መንዛቱ ምኑ የመጣ? ምን አይነት ነው እምነትሽ? ምን ላይ ነው ያለው? ሃይማኖት ባይኖርሽ እንኳን ስለ ንጹሃን ማውራት አይገባም። ንጹሃን የተገደሉ መስጊድ ምን ችግር ሲፈጥር አይተሻል? ከአረብ ሀገር ስፒከር እየገዛችሁ ነው ያልሽው። ስፒከር አረብ ሀገር ብቻ ነው ያለው ድንቁርና ስላለሽ እንጂ። ታዲያ ስለ አምላካቸውን የሚያሰሙት ስድብ አይደለም፣ አዛን ነው የሚሉበት። እንግዲህ ስፒከር ከየትም ቢመጣ ራሱ ስድብ እኮ አይደለም፣ አዛን ሰላምን ነው። ፈጣሪን አክብር፣ ፈጣሪን አምልክ ነው የሚለው እስልምና እንጂ እኮ ሌላ ነገር አይደለም ይዘውበትም። ምን ነው አንቺ ክለብ ላይ ስፒከር ከስንት ዓለም አስመጥተው ሲጨፍሩና ሲያድሩ ማትናገሪው ለምንድን ነው? በየክለቡ እንቅልፍ አላስተኛ የሚሉ ወሮ በላ የሰይጣን አምላኪዎችን ለምን አትናገሪ? ለምን ክለብ ያላግባቡ ኦሮሚያ ክልል ላይ የተመሰረተን ለምን ይጥፋ ብለሽ አትናገሪ? ነው አንቺ ዲያብሎስ ስለሆንሽ ማለት ነው። ዲያብሎስ ስለሆንሽ ማለት ነው። ስትደግፍ የነበረው እኮ ቁጭ ብለን አይተናል። ቲክታክ ላይ ማንን ነው ስትደግፍ የነበረው? የሆነ ጌልጅ ቁጭ ብለሽ ስትነጋገር ያልነበር እንዴ? መብቱ ነው ምን ችግር አለው እያልሽ ስትይ አልነበር እንዴ? ከሌሎቹ ጋር ስትሰዳደቢ አላማሽ ምንድን ነው? አይ ቲንክ በቤተሰብሽም ያለ ይመስለኛል። ቤተሰብሽ ላይ ስላለ ይሄ ኤልጂቲቢኪው የሚባለው ኢትዮጵያ ላይ እንዲገባ ስለምትፈልጊ የዓላማ ስላለሽ ይሄንን ትደግፊዋለሽ። ምክንያቱም መስጊድ መፍረስ አለበት፣ ቤተ ክርስቲያን መፍረስ አለበት። የሚመራን ሰው የለም። ከዛ በኋላ ማንንም ታራምጅበታለች። ይሄ ነው ያንቺ ዓላማ። ስለዚህ ሙስሊም በዚህ ጉዳይ አደራደር፣ እኛም አብረን ዘምታለን። አይደለም ሙስሊሙ፣ ፈጣሪ ምስክር፣ እኛም ዝም አንልም። ስለዚህ መንግስት ማድረግ ያለበት ምንድን ነው? መስጊድንም ቤተ ክርስቲያንም አትንኩ። ፖለቲካችሁን እዛው እንደፈለጋችሁ አብኩ። እምነቱን ግን አትንኩ እያልን ነው እየተናገርን ያለ ነው። እድሉን መሲ አላገኘችም፣ ይቅርታ አድርጉልኝ። መሲ የሆነ ነገር በይና ወደ ሌሎቻችሁ እንሄድና እናጠቃለዋለን። የመጨረሻ ሀሳባችሁን ሁላችሁም እንድትሰጡ ይፈልጋለሁ። ቀጥሉ መሲ። ወይ ዮኒዬ፣ እንዴት አመሻችሁ? ሁላችሁም ሰላም ናችሁ ወይ? ሰላም አለው። ደህና ነኝ። ዮኒ፣ በመጀመሪያ አሁን የወጣ አዲስ መረጃ አለ። ደብረ ኤልያስ ገዳም አባቶቻችን ግማሾቹ እየታሰሩ ነው፣ የተገደሉም አሉ፣ ወደ ኦርቶዶክስ ዞሯል። ይሄንን ነበር ስንል የነበረው። የተዋህዶ ልጆች እናንተም ድምፁ ነው ስለራሳችን ማለት ነው። ደብረ ኤልያስ ገዳም ትልቅ እንትን አለ፣ ችግር አለ። እዚህ ጋር ደግሞ መናገር የምፈልገው አንድ ነገር አለ። ቢላልዬ ጂጂ ሃይማኖት የላትም። ምናልባት ጂጂ በተናገሩት ነገር አንዳንድ የእስልምና እምነት ተከታዮች
ጂጂ ልክ ኦርቶዶክስን ወክላ የምትናገር እንዳይመስላችሁ። ጂጂ እምነት የላት፣ ቤተሰብ የላት፣ ምንም አይነት እምነት የሌላት ሰው ናት። በዚህ ደረጃ እሷን ልክ ኦርቶዶክስ እንደሆነች አድርጋችሁ ቪዲዮ ሰራችሁ ልጆች አላችሁ። ኦርቶዶክስ አይደለችም። አንድ ኦርቶዶክስ ወጥቶ እንኳን መስጊድ ፈረሰ አይልም። እሷ በዛ ደረጃ ነበር ስትናገር የነበረችው። ስለዚህ ጂጂ ማለት ጉዑዝ ዕቃ ዝም ብላ የምትኖር ለመሬት ማለት መቃብር ስለምታጣብብ ምድር ላይ ተሰቃይተሽ ኑር የተባለች አንዲት ገልቱ ሴት ናት። ስለዚህ እሷን ከምንም ከሰው እንዳትቆጥሯት። እኔ የትኛውም የመስጊድን መፍረስ እቃወማለሁኝ። ምናልባት እኔ በቀደመታ ቢላል ተቃውሞ የነበረኝ በአልነጃሽ መስጊድ ምናምን ተብሎ የተሰራው ቪዲዮ ተቃውሞ ነው። ምክንያቱም አልነጃሽ መስጊድ እስካሁን ድረስ አልተሰራም። እስካሁን ድረስ ድምጽ የሆነለት ማንም ሰው ስለሌለ እንዴት ዛሬ አልነጃሽ መስጊድ ብላችሁ አዲስ አበባ ላይ በፈረሰው ነገር የአልነጃሽ መስጊድን ትጠቀሙበታላችሁ? ያ እንደ አንድ እንትን ተቃውሚ ያለሁኝ። መስጊድ በመፍረሱ ግን ትዊተር ላይም ትዊት አድርጌያለሁ፣ ፌስቡክ ላይም ፖስት አድርጌያለሁኝ፣ ቤቴንም ከፍቼ ተናግሬበታለሁ። ብዙ ሰው ባለበት ማለት ነው። እቃወማለሁ። የቤተ እምነት ህገወጥ የሚባል ቤተ እምነት የለም። ህገወጥ ሰዎች ሊኖሩ ይችላሉ። ህገወጥ ቤተ እምነት የለም። ህገወጥ ቢሆን የፈረሰው መስጊድ ህገወጥ እንኳን ቢሆን አንደኛ ለህዝበ ሙስሊሙ ጥሪ ተደርጎ ሌላ ቦታ ተሰጥቶ መስጊድ ስሩ ተብላችሁ ወደዛ አካባቢ ቁርአኖቹን የመጽሐፍቶቻችሁን ሁሉንም ነገር በክብር አውጥታችሁ ባዶ ቤት በግሬደር ባዶ መሬቱን ማፍረስ ሲችሉ እዛ ቁርአን እያለ ሁሉም ነገር እያለ ማፍረሳቸው ብልግና ነው። ይሄ ብልግና ነው። ይሄንንም ተናግሬበታለሁም እቃወማለሁ። ይሄን የምቃወመው የሙስሊሙ ማህበረሰብ እምነቱ ላይ ጣልቃ ገብቼ ሳይሆን ሃይማኖቴ በሚፈቅደው አንድ ቤተ እምነት ሲመታ ነገም ለኔ ስለሆነ ማለት ነው። ትላንት እናንተ እያለቀሳችሁ ነበር። እስካሁን ደብረ ኤልያስ ገዳም 4 ሰዎች ሞተዋል። ፎቶን በዋትስአፕ ደርሶኛል፣ ድምጽም ደርሶኛል። ኢቭን የኛም የሃይማኖት አባቶች እየሞቱ ነው። ስለዚህ ይሄ እንደ ሀገር የጋራ አጀንዳችን ነው። ማንም ምናልባት በትግራዋይነት ወይ ደግሞ በአማራነት ወይ በኦሮሞነት ልንነካከስ እንችላለን። እምነት ግን እምነት ነው። ማንም አንድ መሆን ባለበት ላይ አንድ ይሆናል። ስለዚህ እኔ የመስጊድ ፈረሳን አልደግፍም። የተዋህዶ ላይ የሚደረገውንም ነገር አልደግፍም። እና ቢላል በተለይ የነ ጂጂን የነ እዮዳብን ወይ ተባብሮ ቤታቸውን ማዘጋት ይሄ ነገር እስኪረጋጋ ድረስ ሙስሊሞች ስፔሻሊ የእስልምና እምነት ተከታዮች አይደለም ቲክታክ ማዘጋት የመንግስትን አፍ ማዘጋት ትችላላችሁ። ቲክታኳን አዘቡ፣ ቲክታኮቻቸውን አዘቡ። ማንም የሚቃወማችሁ ሰው የለም። ይሄ መብታችሁ ነው። ነገር ግን እንደነ ጂጂ እንደነ ዮዳብ አይነቶች ፈረሶች ወጥተው ለራሳቸው ለሆዳቸው ያደሩ ሰዎች በተናገሩ ቁጥር ኦርቶዶክስን አይወክሉም። ጂጂ አይደለም ኦርቶዶክስ የወለደቻቸውን ልጆቿን እንኳን የማትወክል በክት ሴት ናት። ስለዚህ ቢላልዬ በዛ ብታየው መልካም ነው። የተናገረችው ነገር እንደ ኦርቶዶክስ አይደለም። እምነት እንደሌላት ታውቃላችሁ ሁላችሁ እና በዛ ቢወሰድ መልካም። ማኜ ዘጋ ነው። አንድ ደቂቃ ይሰጠኝና እስካሁን ዝም ብያለሁ። ለነቢላል ኢብሮዬ እየታገሰ እኔ ኢብሮዬ እኔን ይታገሳል፣ ችግር የለውም። እኔ የምናገረው ነገር አንድ ነገር ነው። ምን መሰለ፣ አንደኛ ቅድም የከነከኔ ነገር አለ በጣም ይሁን ውስጤን የበላው። አሁን መሐመድን የግል ጥላቻ የለብኝም እንደ ሙስሊም። አንተ ባይዘው እዚህ ጋር ከማንኛውም በላይ ሪስፔክት አደርጋለሁ። ይሁን ማዘር ትሙት ነው ማለት እኔ ለኔ ወላሂ ላዚም ማዘር ትሙት አትበሉ ተብሏል ባይማልም፣ ግን እስካሁን አንድ ኦርቶዶክስ ቤቱን ከፍቶ ኑ ላዋያችሁ ሙስሊሞች ብሎ የጠራ አላየሁም። ያንተን ተቃራኒ ሆኖ የተቀመጡት ያንተን ስም ሲያነሱ የነበሩ ሰዎች ራሱ እስልምናን ሲያጥላሉ ሲገፉን እንጂ ሲሰበስቡን አላየሁም። እና ቢግ ሪስፔክት። በፊት ምን ያከብራለሁ ወዳለሁ፣ አሁን የበለጠ ደግሞ እንዳከብረን ያደረገኝ። ሁለተኛ መሐመድ ቅድም የገባው ልጅ ምን አለ መሰለም፣ ህገወጥ የሆኑበትን መስጂዶች ማስረጃ ላምጣልህ አለ። እኔ ለሀቅ ልንገርህና ማኛው ቤተ ክርስቲያን ህገወጥ መሆኗን እያወቅ ራሱ ህገወጥ ማስረጃ ቢኖር ለመንግስት ህገወጥ ነው ብለህ ታመጣለህ? እንደ አንድ አማ ቢኖርህ ራሱ ይሁን ማለት አንድ ሙስሊም ህገወጥ እንኳን ቢሆንበት ቅድም አንተ እንደተናገርከው አምኖ ከተቀበለ ወደዋለው ካለ ያን ነገር ከፈለገው ሊከበርለት ይገባል። ካልነካው ማህበረሰቡን ካልገፋ ሌሎች የእምነት ቤቶች ረብሾናል ይሄ ነገር ብሎ ግርግር ካላነሱ ያን ነገር እኮ ማስቀረት ይችላል። ምክንያቱም እምነት ሴንሲቲቭ አሙዬ ስንት የሚያደነቁ
እንዴ መኝታ ሚነሱ ጭፈራ መኝታ ሚነሱ ቴንኪው ቅድም ባለፈው አሁን ይኸውልህ አንዳንዴ በሚሸቱ አካባቢዎች ገንዳ አካባቢ ስትሄድ የምትተፋው ምራቅ አለ አይደለ? ያ ማለት ጂጂና ዮዳብ ናቸው። በቀላሉ ልንገርህ፣ ሁሉም ሰው ተፍቷቸዋል። እኔ ቋቅን ያሉኝ ለምን አንደኛ ብትለኝ ከሳውዲ አረቢያ ሞንታርቦ አምጥተው አዛን ሲሉ እንቅልፍ ነሱን ትላለች። የኢትዮጵያ ሕዝብ ከሳውዲ ሞንታርቦ የሚወስደው በምን አይነት የድህነት እንትን ላይ ቢኖር ነው? ዲያብሎስ ስላለባት ነው እንጂ እንቅልፍ አይነሳ። አዛን ንግግሩ እስቲ እንዲያውም በእውነት ነው የምልህ፣ እስቲ ለሰከንድ ስሚው። አዛን አያስከፋሽም? ፈጣሪ ምስክሬ ነው የምልህ። አዛንን ስትሰሚ ክርስቲያን ነኝ ኦርቶዶክስ ነኝ፣ ፈጣሪ ምስክሬ ነው። በጣም ደስ የሚለኝ ነገር ስሰማው ራሱ የሚያስደስት እንጂ የሚያስከፋ ነገር የለውም። እንኳን በክፉ ልታነሳው ማለት ነው እንቅልፍ ቴንኪው። ሁለተኛ ደግሞ ነገር ምልህ ነገር ምንድነው? ዮኒ ማኛ ስለ እስልምና ሲያወራ ቢያንስ በክርስትናም በእስልምናም ላይ የሚወገዙ ነገሮችን ያወግዛል። ለምሳሌ ግብረ ሰዶ የሚባለው ነገር ለአይነት ትጠላለህ እንደ ክርስቲያን። ቴንኪው። እኛ ሙስሊሞች ደግሞ አንገቱን ላስከ ማስቆረጥ ይደርሳል። ግን ትላንትና ጂጂኪያ እኔ ወንድሜ ልጄ ግብረ ሰዶም ቢሆን መብቱ ነው ከለከለ። እንደዚህ ግብረ ሰዶምን የምትደግፍ ሴትዮ እንዴት ነው ስለ እምነት ስታወራ አክሴፕት ሰው ሊያረጋት የሚችለው? ኦሬዲ ገምታለች እኮ። የገማን ሰው እኮ ገምታል ብለህ መናገር ኃጢአት አይደለም። በብዙ መልኩ ስትወስዳት ሴትዮ አንደኛ እድሜዋ የሚመጥል ስራ አትሰራም። እንዴት ሰው በዚህ እድሜው ጡቱን አንጠልጥሎ ይወጣል ሚዲያ ላይ አይደለ? ሶስተኛ የምትናገረው ነገር አንተ እንደ ስታርግ እኮ አብሮ አይምሮ ማደግ አለበት። ቁመትህ ብቻ አይደለም ፊዚካሊ አይምሮም ማደግ አለበት። የምታወራው ነገር ሰዎችን ያስቀይማል አያስቀይምም? ነገ ዋጋ ያስከፍለኛል አያስከፍለኝም ማለት አለብህ። ገባህ አይደለ? ሁለተኛ አማኝ ሲያወራ ደስ ይለኛል። እኔ ለምሳሌ ዮኒ ማኛ አማኝ ነክ ለኔ ቢያንስ ፈጣሪ አለ ብለህ ፈጣሪ የምፈራ ሰው ነህ። እኔን ምን እንደሚያስከፋኝ ታውቃለህ?